ሰላም የዩቲዩብ ተመልካቾቻችን እንኳን ደህና መጣችሁ ወደ ፓርት 2 ቪዲዮ። የባለፈውን ፓርት 1 ያላያችሁ ፓርት 1ን ማየት ትችላላችሁ። ይሄ ፓርት 2 ነው። የዛሬው ቪዲዮ ስለ ፕሪሚየር ፕሮ ሲኩዌንስ ነው የምናየው። ሲኩዌንስ ምን እንደሆነና ታይም ላይኑ ይሄ ታይም ላይን ምን እንደሚመስል በዲቴል እናያለን። ለመጀመሪያ ያህል ሲኩዌንስ ማለት እኛ የተለያየ ኤዲቶችን የምናደርግበት ሙሉ የኦዲዮ ይሁን የቪዲዮ የተለያዩ ነገሮችን የምናደርግበት ይሄ ሲኩዌንስ ይባላል። ልክ ቪዲዮ ኢምፖርት ስታደርጉ ነው የሚመጣው እና የዚህን ሲኩዌንስ ለምሳሌ የተለያዩ ሴቲንጎች አሉ እዚህ ጋር። አሁን ሲኩዌንስ ሴቲንግ የሚል አለ፣ እሱን ትነካላችሁ። ለምሳሌ ሲኩዌንሳችን 4K ነው። እዚህ ጋር ፍሬም ሬት አለው። እነዚህ ኳሊቲውን አስፔክት ሬሽዮ ምን እንደሚመስል ምናምን ኤዲት የምናደርገው እዚህ ነው። እዚህ ጋር ዊድዙን ሄይቱን መጨመር መቀነስ እንችላለን። ይሄ ሲኩዌንስ ማለት በቃ እንዳለ ኤዲታችንን የምናደርግበት ቦታ ነው። ወደ ታይም ላይኑ ስመጣ ደግሞ ታይም ላይኑ እዚህ ጋር አሁን ምንድነው የሚያሳያችሁ? ከቪዲዮ መጀመሪያ እስከ መጨረሻ ያለውን ፓርት ነው የሚያሳየው። እዚህ ጋር ቱሎች አሉ የተለያዩ። የሰሌክት አለ፣ ሺፍት ማድረግ ያለ፣ ዲሌት ማድረግ ያለ፣ ከት ማድረግ ያለ፣ መቁረጫ አለ፣ ፔን ቱል መጠቀም እንችላለን፣ ሃንድ አለ፣ ቴክስት ብዙ አይነት ናቸው። እነዚህ በቱል ቪዲዮ እመጣለሁ። ለአሁን ግን ታይም ላይኑ ምን እንደሚመስል እናያለን። ታይም ላይኑ ይሄ ነው። ይሄን ታይም ላይን ወደ ጎንና ወደ ግራ ለማድረግ ይሄን ነካለን። እችኛዋን ይዘን ማንቀሳቀስ እንችላለን። ወይም ደግሞ እችኛዋ ምን ታረግልናለች? በደንብ ማይታየን ከሆነ እቺን እንዲህ እናቀርባታለን ወይም ወደዚህ ጋር እናሳንሳታለን። ስታንስ ምን ይሆናል? ይሄ የሚታይ ይሆናል ማለት ነው። እያንዳንዱ በየማይክሮ ሰከንድ ማየት እንችላለን ምን እንደሚመስል። ነገር ግን ይሄን ማሰፋው ከሆነ ይሄ ያነሰ ይመጣል። ምን ይሆናል? የቀድሞ ሙሉ ቪዲዮ በትንሽ ኤሪያ ውስጥ መታየት ይጀምራል። እዚህ ላይ ኤዲት ማድረግ እንችላለን እንደዚህ ያደረግን። ሌላው ደግሞ እዚህ ጋር ምንድነው ታይም ላይን ላይ ማየት ያለብን ምንድነው? እነዚህ ነገሮች አሉ። ይሄ V3 V2 V1 A1 A2 A3 ማለት ልክ ቪዲዮ ስከቱ ቪዲዮ እና ኦዲዮ ካለው እዚህ ጋር ቪዲዮ ይቀመጣል፣ እዚህ ጋር ኦዲዮ ይቀመጣል። ይሄ የቪዲዮ ሌየር ይባላል። ከዚህ ቪ ቤቶች እንዳለ ወደ ላይ ያሉ፣ ወደ ታች ያሉት ደግሞ ምንድናቸው? ኦዲዮ ወይም ድምጽ ብቻ ኤዲት የምናደርግበት ነው። እዚህ ጋር ቪዲዮ አይቻልም፣ ፎቶ አይቻልም። ቪዲዮዎች ፎቶዎች ምናምን ከሆኑ ላይ ነው የሚሆኑት። ግራፊክስ የተለያዩ የሚታዩ ነገሮች ወደ ላይ ነው የሚሆኑት። ወደ ታች ደግሞ ኦዲዮ ሳውንድ ነው የሚሆነው። እነዚህ ጀስት ስንነካካ አሁን ለምሳሌ እኔ አሁን ይሄን ነክቼ ወደ ጎን ላረግ እችላለሁ። ምናልባት በስተት ስለማረግ ምን አረጋለሁ? እዚህ ጋር ሎክ የሚባል ነገር አለ፣ እቆልፈዋለሁ። ስለዚህ አሁን ድንገት ተሳስቼ ይሄን አልነካም ማለት ነው። ስለዚህ ይሄን ለመክፈት ምን አረጋለሁ? ይሄን ከፍታለሁ። አንዳንድ ጊዜ ኤዲት ስታረጉ ልትነካኩ ትችሉና የሆነ የሰራችሁትን ነገር ይበላሻል። ስለዚህ እቺኛዋን መቆለፍ ያ እንዳይሆን ያደርጋል። እና የቀሩትን ኤዲት እያደረጋችሁ ይሄን እየከፈታችሁ ኤዲት ማድረግ ትችላላችሁ ሳይበላሽባችሁ። ሌላው ደግሞ ይሄ አውትፑቱን ይታይ አይታይ ስክሪኑ ላይ የሚለውን እዚህ ላይ ምን እንደሚመስል ለማየት የምንጠቀመው ነው። እዚህ ጋር ለምሳሌ ሚዲያ ብሮዘር አለ። ሚዲያ ብሮዘር ባለፈው ቱቶሪያል ላይ አሳይቼ ነበር እንደሚመስል። አንድ ሚዲያ ወይም አንድ ፎቶ፣ ቪዲዮ፣ ኦዲዮ ሊሆን ይችላል ኢምፖርት የምናደርግበት ሚዲያ ብሮዘር። የመጀመሪያውን ፓርት ቪዲዮ ማየት ትችላላችሁ። ለዛ ይሄን ለምሳሌ አምጥቼ እዚህኛው ሌየር ላይ ባረግ መጀመሪያ በፊቱ ቪዲዮ ነው የሚታየኝ። ከዛ እዚች ጋር ሲደርስ ማን ይመጣል? ይሄ ይመጣል። ለምንድን ነው የሚመጣው? የትኛውም ነገር ከዚህ ላይ እየተቀመጠ ከሄደ መጀመሪያ የሚታየው እሱ ነው ማለት ነው። እና ለምሳሌ ይሄን እያየው ከሆነና አሁን እዚህ ጋር በዚች ጋርችኛዋን አውትፑቱን ባጠፋው ይሄ ነገር ምን ይሆናል? የበፊቱ ከታች ያለው ቪዲዮ እዚህ ጋር ያለችዋ እቺ ትታያለች። ይሄን ሳበራ ደግሞ ይሄ ይመጣል። የተለያዩ ቪዲዮዎችን ኤዲት ስታረጉ ከጀርባ ያለው ምን እንደሚመስል እዚህ ጋር ለማወቅ ከፈለጋችሁ ይሄን ታጠፋላችሁ። ያው ይሄ ጠቃሚ ቱል ነው ማለት ነው። ሌላው ኦዲዮ ቢኖረው ይሄ ቪዲዮ አሁን ኦዲዮ ስለሌለው ነው። ልክ ቪዲዮ ድምጽና ቪዲዮ ያለው ነገር ኢምፖርት ስታረጉ እዚህ ጋር ኦዲዮ አለ። ኦዲዮ ደግሞ ምንድነው ሚዩት ማድረግ ትችላላችሁ፣ የቀሩትን መስማት ትችላላችሁ። ከዛ ምን እንደሚመስል ከዛ ይሄን ወይም ብቻውን ሰማዋለሁ ካላችሁ እነዚህን ሚዩት ማድረግ ትችላላችሁ፣ ይሄን መስማት ትችላላችሁ። ይሄ ታይም ላይን ይባላል። እዚህ ጋር ደግሞ ምናልባት እኔ በጣም ብዙ
ብዙ ሌየሮች ብዙ ቪዲዮዎች እንደ ሌየር ማስቀመጥ ከሆነ እዚህ ጋር አድ ትራክ ማለት እችላለሁ። ከዛ አሁን V4 መጣ ማለት ነው። ስለዚህ V4 V5 እያለ አድ እያረኩኝ ብዙ ነገር እዚህ ጋር ማድረግ እችላለሁ። ብዙ ጊዜ እንደዛ ነው ኤዲት የምናደርገው። እዚች ጋር ደግሞ ካያችሁ ምንድነው ይሄ ማስፊያና ማጥበቢያ ነው። ምን እንደሚመስል ሌየሮቹ ሙሉ አሁን ቅድም ምንድን ነበር እንደዚህ ነበር የሚመስለው ሙሉ እስከዚህ ድረስ ነው የሚያሳየኝ። ነገር ግን በጣም ብዙ ደግሞ የሚኖረኝ ከሆነ ይሄ ለምታሳንሱት ከሆነ እየሰፋ ይሄዳል፣ በደንብ እየታያችሁ ይመጣል። ይሄን በጣም እየጎተታችሁ ስትመጡ ሙሉ ያሳያችኋል። አሁን እዚህ ጋር ሙሉ ሌየሮቼ ምን እንደሚመስሉ እና ክፍት ቦታም አለ። እዚህ ጋር አድ ማድረግ እችላለሁ። አድ የማደርገው ነገር ያለምንም እንትን ይታያል ማለት ነው። ይኸው V5 ይላል። አሁን እዚህ ጋር እስከ A4 ድረስ ነው ኦዲዮ 4 ማለት ነው። ይሄ ቪዲዮ 5 ነው። ያው ጀስት ቪዲዮ እና ኦዲዮ ሌየር ለማለት ነው። እዚህ ጋር አሁን ለምሳሌ እቺ ነገር ባጠባት ኦዲዮ 1 ብቻ ነው የሚታየኝ ማለት ነው። ነገር ግን እቺን ነገር እንዲታየኝ በደንብ ባሰፋት እስከ 5 እስከ ሚክስ ድረስ ይታየኛል። ይሄን ታይምላይን እንደዚህ አድርጋችሁ መለማመድ ትችላላችሁ። ሌላው እዚህ ጋር አንዳንድ ቱሎች አሉ፣ ፕሌይ ሚሉ አሉ፣ የተለያዩ ቱሎች አሉ። እነዚህ ምን እንደሚመስሉ በቀጣይ ቪዲዮ እናያለን። ለዛሬ ይመቻችሁ።